ጀነት ስንገባ የመጀመሪያዎቹ ቅጽበቶች ልክ ጀነት ስንገባ ጅረቶች ከህንጻዎቹ ስር ሲፈሱ በየርቀቱ የተተከሉ ከወርቅና ከሐረር የተሰሩ ድንኳኖችና የበሰሉ ፍራፍሬዎችን ስንመለከት ስሜቱ ይለያል። ከረጅም ዘመን በፊት ሙተው ከዓይኖቻችን የተሰወሩ ወዳጆቻችንን ስናገኝ ልጅ ሲንከባከባት ቆይቶ በሞት ያጣትን እናቱን ድንገት ሲመለከት ወላጆች በህፃንነቱ ሞቶባቸው ናፍቆቱ የእግር እሳት የሆነባቸውን ልጃቸውን ከጀነት ያገኙት ሙቶ የተለየንና ለዘመናት መልኩ ከዓይናችን አልጠፋ ያለው አባታችንን ድንገት ከጀነት ህንጻዎች ስር ከንግስናው ዙፋን በድሎ ተከቦ ስናገኘው ለዘመናት ያልጋ ቁራኛ ሆኖ ልባችንን የሰበረው በሽተኛው ወዳጃችን ቤተሰባችን በጀነት ጎዳናዎች ከነሙሉ ጤንነት ሲደሰቱ ስንመለከት ሁሌም በህይወት ውጣውረድ ፊታቸው በሐዘን የተሞሉ ወላጆቻችንን በደስታ ፈክተው ጀነት ውስጥ በመላእክት የክብር አጀብ ተከበው ስንመለከታቸው ሽማግሌው አባታችንና አያታችን ፈርጣማ ወጣት ሆነው ዛሬ የምናያቸው አሮጊቶች የሚገራርሙ ማራኪና ፈታኝ ልጃገረድ ሆነው ከጀነት እልፍኞች ሲዘዋወሩ ስናይ ዓርብ ዕለት የአራህማንን ዚያራ ለመታደም ስንሄድ እዚያው የናፈቁን ነብያቶችን ሰሃባዎችን ዑለማዎችን በተለይ ደግሞ ነብዩን ሰለላሁ ዐለይሂ ወሰለም ተገናኝተን ስንዘይራቸው ያን ሁሉ ቅጥፈቶቻችንን ይቅር ብሎ ጀነትን ያወረሰንን ጌታችንን አላህ ያለምንም ግርዶሽ ከፊታችን ስንመለከተው ያለው የማይታመን የደስታ ስሜት ልዩ ነው። ኢባዳ የለም ተጠናቋል፣ ጭንቀት የለም ሂሳብ አልቋል። ያ የጨለማ የመጠላላት የማስመሰል የጦርነት የመሸምገል የድካም የበሽታ የመርፌ የመድኃኒት ዓለም አልቋል። ባሮቼ ሆይ እኔ ስለናንተ ወድጃለሁ መቼም አልጠላችሁም እያለ አላህ ሲያበስረን የደስታችን ድባብ ያኔ እንዴት ይሆን?